ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የህዳር 6 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች አዳዲስ መረጃዎችንም በዜና ዘገባችን ላይ አካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን ሚኒስቴሩ ከዲጂታል ይዘት ፈጠራ ከሚገኝ ገቢ ጋር በተያያዘ አዲስ መረጃ አጋርቷል። አብራችሁን ስትቆዩ የምናደርሳችሁ ይሆናል። የነጋዴዎች ንብረት እስከ መውረስ የሚያደርስ እርምጃ ይወሰዳል መባሉ ተሰምቷል። እርምጃው የሚወሰደው ምን ባደረጉ ነጋዴዎች ላይ ነው የሚለውን የምትሰሙት መረጃችን ነው። ለኤሌክትሪክ ተሽከርካሪዎች ከፍተኛ መጠን ያለው የኃይል አቅርቦት እንደሚያስፈልግ ተገልጿል። ዝርዝሩን ይዘነዋል። ፕሬዝዳንቱ የባህር በር ካላገኘን ጦርነት ይኖራል ማለታቸውን ተከትሎ ቁጣ ተቀስቅሷል። ከባህር በር ጋር በተያያዘ የተሰማው አዲስ ጉዳይ በዝርዝር ይዘነዋል። የመደበኛ በሆነ መንገድ በመርካቶ ላይ እየነገዱ ላሉ ነጋዴዎች መልካም ዜና ተሰምቷል። አብራችሁን ስትቆዩ ዝርዝር መረጃውን የምትሰሙት ይሆናል። እነዚህና ሌሎች ጉዳዮችን እየነገርናችሁ አብረን ቆያለን። አብራችሁን በመቆየት እንድትከታተሉንም በድጋሚ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። እንኳን ደስ አላችሁ። ቴምር ሪል ስቴት በጉጉት ተጠብቋቸው የነበሩትን የሳር ቤትና አቧሬ ሳይቶች ሽያጭ ጀምረናል። የዛሬ ዓመት ሳር ቤት የሸጥነው ሳይት አሁን ላይ 19ኛ ፎቅ መድረሱን እናበስራለን። አሁን ደግሞ እዛው ሳይት አጠገብ አዲስ ሳይት ባለ 2 እና 3 መኝታ አፓርትመንቶችን መሸጥ ጀምረናል። በተጨማሪ በጉጉት ተጠብቁት የነበረው አቧሬ ቤተ መንግስት ሳይት ሽያጭ ጀምረናል። ቀድመው ለሚመጡ ደንበኞቻችን ታላቅ የ35% ቅናሽ አዘጋጅተን እየጠበቅናችሁ ነው። ባለ 2 መኝታ ከ5.7 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ8.5 ሚሊዮን ብር ጀምሮ ፈጥነው ይደውሉ። ለበለጠ መረጃ በ0935 407638 ወይንም 0948 777672 በቀጥታ ወይም ዋትስአፕ እንዲሁም ቴሌግራም ያገኙናል። መንግስት በአስቸኳይ ጣልቃ እንዲገባ ጥሪ ቀረበ። የኢትዮጵያ የግብርና ምርት ላኪዎች የሀገር ውስጥ የዋጋ ንረት እየተባባሰ በመምጣቱ ምክንያት አመታዊውን የወጪ ንግድ ገቢ ግብ ለማሳካት መቸገራቸውን ገልጸው ችግሩን ለመፍታት መንግስት በሀገር ውስጥ ገበያ በአስቸኳይ ጣልቃ እንዲገባ ጥሪ ያቀረቡ። ላኪዎች በአገር ውስጥ ያለው ዋጋ ከዓለም አቀፉ እየቀነሰ ካለው ዋጋ ጋር የማይገናኝና በሰው ሰራሽ መንገድ ከፍ ያለ በመሆኑ ብዙ የኤክስፖርት ውሎች ሳይፈረሙ ቀርተዋልም ብለዋል። አከለውም ምንም እንኳን ይህ አዲስ ምርት የሚደርስበት ወሳኝ ወቅት ቢሆንም የሀገር ውስጥ ዋጋዎች ከዓለም አቀፍ አዝማሚያዎች በተቃራኒ እየጨመሩ በመምጣታቸው ላኪዎች ትርፋማ ሊሆኑ ይችላሉ ብለው የሚያስቧቸው ውሎች ሳይቀር ከመፈረም እየተቆጠቡ እንደሚገኙ ተነግሯል። ላኪዎችና የዘርፉ ባለሙያዎች የንግድና ቀጠናዊ ትስስር ሚኒስቴር በየሳምንቱ የሚያወጣው የዋጋ አመላካች ዓለም አቀፍ መስፈርቶችን በትክክል አለመከተሉ የሀገር ውስጥ አቅራቢዎች ተጨባጭነት የሌላቸው ከፍተኛ ዋጋዎችን እንዲጠብቁ ምክንያት ሆኗል ያሉ ሲሆን በዚህም የተነሳ በአገር ውስጥ የተፈጠረው የዋጋ ንረት የውጪ ንግድ ምርት ገበያን በማወክ ከተጠበቀው ያነሰ ኮንትራት እንዲመዘገብም አድርጓል። በመሆኑም ላኪዎች መንግስት የሀገር ውስጥ ገበያ ዋጋዎችን ከዓለም አቀፍ የዋጋ ማጣቀሻዎች ጋር ይበልጥ እንዲጣጣሙ እንዲያደርግ ያሳሰቡ ሲሆን ይህ የጣልቃ ገብነት ጥያቄ የቀረበው መንግስት ለአሁኑ በጀት ዓመት 9.4 ቢሊዮን ዶላር ጨምሮ ትልቅ የወጪ ንግድ ገቢ ግብ ባስቀመጠበት ወቅት ሲሆን ላኪዎቹ የአገር ውስጥ ዋጋ ከዓለም አቀፍ ዋጋ ጋር ካልተጣጣመ ከዘርፉ የሚጠበቀው ከፍተኛ የውጭ ምንዛሪ ገቢ ከባድ አደጋ ላይ እንደሚወድቅ አስጠንቅቀዋል ሲል ካፒታል ዘግቧል። ጥቃት አድራሾች ለህፃናት አገልግሎት በሚሰጥባቸው ተቋማት ላይ እንዳይሰሩ ክልከላ የሚጥል የምዝገባ ስርዓት ተዘጋጀ። የሴቶችና ማህበራዊ ጉዳይ ሚኒስቴር ጥቃት አድራሽ ሰዎች ለህፃናት አገልግሎት የሚሰጡባቸው የትኛውም ተቋማት ውስጥ እንዳይሰሩ የሚያደርግ የምዝገባ ስርዓት ማዘጋጀቱን አስታውቋል። በሴቶችና ማህበራዊ ጉዳይ ሚኒስቴር የህፃናትና መብት ጥበቃ መሪ ስራ አስፈጻሚ ዘቢደር ቦጋለ ጥቃት አድራሾች ምዝገባ ስርዓት መፈጠሩን የገለጹ ሲሆን የዚህ ስርዓት አስተባባሪዎች የፍትህ አካላት መሆናቸውን ገልጸው አንድ ጥቃት አድራሽ በተለያዩ ቦታዎች ላይ ጥቃት ሊፈጽም እንደሚችል ገልጸዋል። ይህም የሚሆነው የአጥፊው ሰነድ ተመዝግቦ አለመቀመጡ እንደሆነና ህፃናት በሚኖሩባቸው የትኛውም ተቋማት ውስጥ እንዳይሰሩ ለማድረግ ምዝገባው አስፈላጊ ነው ብለዋል። አክሎም ስርዓቱ ወደ ትግበራ ሂደት እየገባ መሆኑን የገለጹት መሪ ስራ አስፈጻሚዋ ከዚህ ባሻገር ወጣቶችና ህፃናት ላይ ግንዛቤ ማስፋት ስራ እየተሰራ መሆኑን ተናግረዋል። ለአብነትም በማህበረሰብ ውስጥ ጥቃት ተከላካይ ግብረ ኃይሎችን መፍጠር እንዲሁም የተለያዩ ኮሚቴዎችን በመፍጠር ስልጠናዎችን መስጠትና አቅም እንዲኖራቸው የማድረግ ስራዎች ይሰራሉ ብለዋል። የተባበሩት መንግስታት ድርጅት በአውሮፓውያኑ 2050 በአፍሪካ የህፃናት ቁጥር ከ900 ሚሊዮን በላይ እንደሚሆን መግለጹ የሚታወስ ሲሆን 40% የዓለምን ክፍል የሚሸፍኑ ህፃናትን ደህንነት መጠበቅም ግዴታ ነው ሲል አሳስበዋል።
በአንድ ሳምንት ውስጥ የበርካታ ሰዎች ህይወት የቀጠፉ የትራፊክ አደጋዎች መከሰቱ ተነገረ። በአንድ ሳምንት በደረሰ መንገድ ላይ የትራፊክ አደጋ የአምስት ሰዎች ህይወት ማለፉን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን አስታውቋል። በክልሉ በአንድ ሳምንት ውስጥ ባጋጠሙ 11 አደጋዎች የአምስት ሰዎች ህይወት ማለፉንና 5 ሰዎች ከባድ አካል ጉዳት እንደደረሰባቸው የገለጹት የክልሉ የፖሊስ ኮሚሽን የትራፊክ አደጋ መከላከል የመረጃና ስታቲስቲክስ ዲቪዥን ኃላፊ ምክትል ኢንስፔክተር ወንደሰን ወንድሙ 215 ሺህ ብር የሚገመት ንብረት መውደሙ አስታውቀዋል። ካጋጠሙት አደጋዎች መካከልም በኮንታ ዞን በጨዳ ከተማ አስተዳደር ህዳር 1 ቀን 2018 ዓ.ም ከአመያ ወደ ጂማ ሲጓዝ የነበረን አይሱዚ ተሽከርካሪ መንገድ ስቶ ወደ መኖሪያ ቤት በመግባት የአንድ ሰው ህይወት ሲያልፍ በ6 ሰዎች ላይም ከባድ አካል ጉዳት አድርሷል። በሌላ በኩል በዳውሮ ዞን ታርጫ ከተማ አስተዳደር ሃይሉክስ ተሽከርካሪ ሞተረኛ ገጭቶ የሞተር አሽከርካሪው ህይወት አልፏል። በተመሳሳይ በዳውሮ ዞን ኢስራ በሌ ከተማ ጥቅምት 30 ቀን 2018 ዓ.ም ቶዮታ መኪና መንገድ ለቆ በመውጣት ተገልብጦ በንብረት ላይ ጉዳት ያደረሰ ሲሆን በኮንታ ዞን አመያ ከተማ አስተዳደር ሞተር ከመጋቢ መንገድ የወጣ እግረኛን ገጭቶ ከባድ አካል ጉዳት አድርሶበታል። በተጨማሪም በዳውሮ ዞን ማረቃ ወረዳ ባለ 2 እግር ሞተር እግረኛን ገጭቶ ከባድ ጉዳት ሲያደርስ አሽከርካሪውና ተፈናጦ የነበረውን ሌላ ግለሰብ ቀላል ጉዳት ደርሶበታልም ተብሏል። አደጋዎቹ የተከሰቱት በከፋ ቤንች ሸኮ ምዕራብ ኦሞ ዳውሮና ኮንታ ዞኖች መሆኑ የተገለጸም ሲሆን ከፍጥነት ወሰን በላይ ማሽከርከርና ለእግረኛ ቅድሚያ ለመስጠት ርቀትን ጠብቆ አለማሽከርከር ላጋጠሙት አደጋዎች መንስኤ ነበሩ ተብሏል። መርካቶ ላይ በኢመደበኛ የንግድ ስርዓት የተሰማሩ ነጋዴዎች ህጋዊ ስራ ዕድል ይመቻችላቸዋል ተባለ። በሀገሪቱና በአዲስ አበባ የሚገኘው ግዙፉ የገበያ ማዕከል መርካቶ የንግድ ስርዓቱን ህግና ስርዓት ለማስያዝ በከተማ ደረጃ ግብረ ኃይል ተቋቁሞ እየተሰራ ነው ተብሏል። ይህንን ስራ ለመገምገም በተዘጋጀው መድረክ የተገኙት እንዲሁም መድረኩን የመሩት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ግብረ ኃይሉ በዋነኛነት መንገድ በመዝጋት ንግድ የሚፈጽሙ ያለ ንግድ ፍቃድ የሚሰሩ ደረሰኝ የማይቆርጡ በኮንትሮባንድና በኢመደበኛ ንግድ ላይ በተሰማሩ ነጋዴዎች ላይ ህግና ስርዓትን የማስከበር ተግባር ያከናወነ መሆኑን ገልጸዋል። ኃላፊዋ አያይዞም ህግ ከማስከበሩ ጎን ለጎን በኢመደበኛ የንግድ ስርዓት ላይ የተሰማሩ ነጋዴዎችም በቀጣይ ከመርካቶ ውጪ ባሉ ቦታዎች ህጋዊ የስራ ዕድል እንደሚመቻችላቸው ገልጸዋል። ወይዘሮ ሊዲያ አክሎም የመርካቶ የገበያ ስርዓት ህግን ተከትሎ እንዲመራ እየተደረገ ያለው ሂደት ውጤት እያስገኘ መሆኑን ገልጸው በቀጣይ ህግና ስርዓትን ተከትለው በማይሰሩ የዋጋ ንረት በሚፈጥሩ ያለ ንግድ ፍቃድ በሚሰሩ ያለ ደረሰኝ ንግድ በሚያከናውኑ በህገወጥ የገንዘብ ዝውውር ላይ ተዋናይ በሆኑ ምርት በሚደብቁና በኮንትሮባንድ ንግድ ላይ በተሰማሩ ነጋዴዎች ላይ ተመሳሳይ እርምጃዎችን በመውሰድ ወደ ህጋዊ የንግድ ስርዓት የማስገባቱ ስራ ተጠናክሮ እንደሚቀጥል ተናግረዋል። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በበኩላቸው የመደበኛ የንግድ ስርዓትን ህግና ስርዓት ለማስያዝ እየተሰራ ያለው ስራ ውጤታማ መሆኑን ገልጸው በዘርፉ ተሰማርቶ የነበሩ አካላትም በቀጣይ ህግን ተከትለው የሚሰሩበት ስርዓት መዘርጋቱን አንስተዋል። ለኤሌክትሪክ ተሽከርካሪዎች ብቻ ከ2.7 ቴራዋት ሰዓት በላይ ኃይል ያስፈልጋል ተባለ። በኢትዮጵያ እያደገ የመጣውን የኤሌክትሪክ ተሽከርካሪ ቁጥር ተከትሎ የተሽከርካሪዎች የኃይል ፍላጎት በ2017 ዓ.ም ከነበረበት 370 ጊጋዋት ሰዓት በ2022 ዓ.ም ወደ 2.7 ቴራዋት ሰዓት እንደሚያድግ የኢትዮጵያ ኤሌክትሪክ ኃይል ገልጿል። ተቋሙ ይህንን የገለጸው የኤሌክትሪክ ተሽከርካሪዎች ተጽዕኖ በኢትዮጵያ ኤሌክትሪክ ኃይል የግሪድ ሲስተም ላይ በሚል ርዕስ ያስጠናውን ጥናት ይፋ ባደረገበት ወቅት ሲሆን ጥናቱ የተሽከርካሪዎቹ የኃይል ፍላጎት መሰረተ ልማቶች ላይ ያላቸው ተጽዕኖ የቮልቴጅ መረጋጋትን ከማስከተል አኳያና እነዚህን ተጽዕኖችን ለመቋቋም የሚያስችሉ የመፍትሄ ሀሳቦች በዝርዝር የዳሰሰ መሆኑ ተነግሯል። የፌዴሪ ትራንስፖርትና ሎጂስቲክስ ሚኒስቴር ያዘጋጀውን ስትራቴጂክ እቅድ መሰረት በማድረግ የተከናወነው ጥናቱ 2017-2022 ዓ.ም ያለውን ጊዜ የኃይል አጠቃቀም አዝማሚያ የሚዳስስ እንደሆነ የጥናቱ ቡድን መሪ ኢንጂነር ሀብታሙ አበበ የገለጹ ሲሆን በዚህ ጥናት የኤሌክትሪክ ተሽከርካሪዎች በአይነትና በፍጆታ መጠናቸው መለየታቸው አመልክተው ባሶች በኃይል ፍጆታ ከፍተኛውን ድርሻ እንደሚይዙም ገልጸዋል። ተቋሙ ይህንን የኃይል ፍላጎት ለመመለስ የሚያስችል አቅም መገንባቱን የገለጹት ኢንጂነር ሀብታሙ ብሔራዊ ኃይል ቋቱ ላይ የሚደርሰውን ጫና ለመቀነስ የሚያስችሉ የግንዛቤ ማስጨበጫ ስራዎችን ከወዲሁ መስራት እንደሚገባውም ጠቁመዋል።
ነጋዴዎች ላይ ንብረት እስከመውረስ የሚደርስ እርምጃ ይወሰዳል ተባለ። ይህ የተባለው የትግራይ ክልል ጊዜያዊ አስተዳደር የኮሙኒኬሽን ቢሮ ዛሬ ህዳር 6 ቀን 2018 ዓ.ም ባጋራው መረጃ ሲሆን ቢሮው ከእውነት የራቁ መረጃዎችን በማሰራጨት በመሰረታዊ ሸቀጦች ላይ የተጋነነ የዋጋ ጭማሪ ያደረጉ ባሉ ነጋዴዎች ላይ ንብረት እስከመውረስ የሚያደርስ እርምጃ እንደሚወስድ አስታውቀዋል። አክሎም አንዳንድ ነጋዴዎች ገና ሙሉ ለሙሉ በመንግስት ሰራተኛው እጅ ያልደረሰውን የደሞዝ ጭማሪ እንደምክንያት በማስቀመጥ እንዲሁም አለፍ ሲልም ወደ ክልሉ የመሰረታዊ ሸቀጦች ጭነት የሚገቡባቸው መንገዶች እንደተዘጉ በማስመሰል የተጋነነ የዋጋ ጭማሪ በማድረግ ህብረተሰቡን ላልተፈለገ ቀውስ እየዳረጉት ነው ብለዋል። ጊዜያዊ አስተዳደሩ በመግለጫው ይህንን ውስብስብ ችግር ለመፍታት እንደሚሰራ በመግለጽ ግልጽና ህጋዊ የሆነ የንግድ ስርዓት እንዲተገበር ካልሆነ ግን ህገወጥ የንግድ ስርዓት በተከተሉ ነጋዴዎች ላይ ንብረት እስከመውረስ የሚደርስ እርምጃ ይወሰዳል ብለዋል። ከዲጂታል ይዘት ፈጠራ ከሚገኝ ገቢ ግብር እንዲከፈልበት መደረጉን የገቢዎች ሚኒስቴር አስታወቀ። በዚሁ መሰረት ከዲጂታል ይዘት ፈጠራ የሚገኝ ገቢ ማለትም አንድ ግለሰብ ድርጅት የቪዲዮ ማጋሪያ አገልግሎቶችን፣ የማህበራዊ ሚዲያ መድረኮችን፣ የድምጽ ማስተላለፊያ ፖድካስት አገልግሎቶችን እንዲሁም የቀጥታ ስርጭት መድረኮችን ጨምሮ በኦንላይን መድረኮች ላይ ዲጂታል ይዘትን በመፍጠርና በማሰራጨት በሚያገኘው ማንኛውም የገንዘብ ወይንም በአይነት የሚገኝ ገቢ መሆኑ ተገልጿል። ይህም ከማስታወቂያዎችና ስፖንሰርሺፖች፣ የምርት ስምምነቶችና ድጋፎች፣ የአጋርነት ግብይቶች እንዲሁም የምርት ምደባዎች፣ የደጋፊዎች አስተዋጽኦ፣ የገንዘብ ስጦታዎች ወይንም የብዙሃን ገንዘብ ማሰባሰብ ክራውድ ፈንዲንግ፣ የአባልነት ክፍያዎች፣ የዲጂታል ወይም የአካላዊ ሸቀጦች ሽያጭ፣ ለማስታወቂያ እንቅስቃሴ ምትክ የተገኙ ዕቃዎች ወይንም አገልግሎቶችና ከዚህ በላይ ከተጠቀሱት ጋር ተመሳሳይነት ያላቸው ሌሎች ክፍያዎች እንደሚያጠቃልል የገቢዎች ሚኒስቴር አስታውቀዋል። በመጨረሻም ፕሬዝዳንቱ የባህር በር ካላገኘን ጦርነት ይኖራል አሉ። ባህርን ለብቻ ይጠቀማለው፣ የባህር ብቸኛው ባለቤት እኔ ነኝ የሚል አስተሳሰብ ትልቅ እብደት ነው ሲሉ የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ተናግረዋል። ፕሬዝዳንቱ የባህር በር ተደራሽነት በፍትሃዊና በጋራ ተጠቃሚነት መርህ የተቃኘ ሊሆን እንደሚገባም አሳስበዋል። ዮዌሪ ሙሴቬኒ ከሀገሪቱ ባለስልጣናትና ጋዜጠኞች ጋር ባደረጉት ውይይት ባህሮችንና ውቅያኖሶችን በብቸኝነት ለመጠቀምና ብቸኛ ባለቤት እንደሆኑ ማሰብ ፍትሃዊ አለመሆኑን አብራርተዋል። የባህር በር የሌላቸው ሀገራት የባህር በር ተጠቃሚ እንዳይሆኑ መከልከልም ህጋዊ አለመሆኑን የተናገሩት ወሳኝ የንግድ ስትራቴጂካዊ የጸጥታና የደህንነት መስመሮች እንዳይጠቀሙ ማድረግ ኢፍትሃዊ ተግባር ነው ያሉት ፕሬዝዳንቱ የባህር በር ተጠቃሚነት በቀጠናዊ ዲፕሎማሲ ላይ ጉልህ ሚና ካላቸው አጀንዳዎች መካከል አንዱ መሆኑን ጠቁመዋል። የባህር በር ተጠቃሚነት የላቀ ምጣኔ ሀብታዊና ወታደራዊ ተጠቃሚነት ማሳካት አይቻልም ያሉት ፕሬዝዳንቱ የባህር በር ተደራሽነት ጉዳይ በፍትሃዊና በጋራ ተጠቃሚነት መርህ የተቃኘ ሊሆን እንደሚገባ ማጽኖት ሰጥቷል። በህንድ ውቅያኖስ አካባቢ የምትገኘው ኡጋንዳ የባህር በር የሌላት ቢሆንም ከህንድ ውቅያኖስ የመጠቀም እኩል መብት አላት ሲሉ አስረድተዋል። የባህር በር የሌላቸው የአፍሪካ ሀገራት የባህር በር ተጠቃሚ ሳይሆኑ ከቀጠሉ ወደፊት ግጭቶች መቀስቀሳቸው አይቀርም ሲሉም ፕሬዝዳንት ሙሴቬኒ አስጠንቅቀዋል። ፕሬዝዳንቱ ይህንን በተመለከተ ሲናገሩም ማብቂያ የሌለው ንግግር ከኬንያ ጋር አድርገናል በባቡር መስመር፣ በነዳጅ ማስተላለፊያ ግንባታ፣ ምክንያቱም ሀገራችን በተፈጥሮ የባህር በር የላትም፣ ነገር ግን ውቅያኖሱ ለእኛም ይገባናል ብለዋል። አክሎም ምክንያቱም የኛ ውቅያኖስ የታለ ያ ውቅያኖስ ይገባናል፣ ወደፊት ጦርነት ይኖራል፣ ወደፊት ጦርነት መግባታችን አይቀርም ያሉ ሲሆን ይህ የሙሴቬኒ አስተያየት በኬንያ ውስጥ በማህበራዊ ሚዲያ መድረኮችና በመደበኛ መገናኛ ብዙሃን ላይ መነጋገሪያ ከመሆን አልፎ ቁጣንም እያስተናገደ ይገኛል። የተከበራችሁ የገበያ ሚዲያ ተከታታዮቻችን የህዳር 6 ቀን 2018 ዓ.ም የምዕራፍ 2 የምሽት የዜና ዘገባዎቻችን እነዚህ እስካሁን ተከታትሏቸው የቆያችሁትን ይመስሉ ነበር። በቀጣይ ሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ ተመኘን። ሰላም። እንኳን ደስ አላችሁ። ቴምር ሪል ስቴት በጉጉት ተጠብቋቸው የነበሩትን የሳር ቤትና አቧሬ ሳይቶች ሽያጭ ጀምረናል። የዛሬ ዓመት ሳር ቤት የሸጥነው ሳይት አሁን ላይ 19ኛ ፎቅ መድረሱን እናበስራለን። አሁን ደግሞ እዛው ሳይት አጠገብ አዲስ ሳይት ባለ 2 እና 3 መኝታ አፓርትመንቶችን መሸጥ ጀምረናል። በተጨማሪ በጉጉት ተጠብቁት የነበረው አቧሬ ቤተ መንግስት ሳይት ሽያጭ ጀምረናል። ቀድሞው ለሚመጡ ደንበኞቻችን ታላቅ የ35% ቅናሽ አዘጋጅተን እየጠበቅናችሁ ነው። ባለ 2 መኝታ ከ5.7 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ8.5 ሚሊዮን ብር ጀምሮ ፈጥነው ይደውሉ። ለበለጠ መረጃ በ0935 40 7638 ወይንም 0948 77 76 72 በቀጥታ ወይም ዋትስአፕ እንዲሁም ቴሌግራም ያገኙናል።